ሰላም የብሩስ ነጥብ ተከታታዮች እንዴት ናችሁ? ባለፈው ክፍለ ጊዜ የመሰንቆ ትምህርት አይተናል። መሰንቆን እንዴት በግልበጥ ማየት እንደምንችል ነው። ቀጣይም በተከታታይ መዝሙሮችን እያየን ግልበጥ ቅኝት ምን እንደሆነ ባህሪያቶችን እናያለን። ቲዮሪውን ደግሞ በኋላ ላይ በሰፊ ያሳያችኋል። አሁን ባለበት ደረጃ ለመነቃቃት ያህል ነው። የዲያቆን አቤል መክብብን ይለይብኛል ሚካኤል የሚለውን ኤፍ ሻርፕ ላይ ነው የሚጫወተው። ኤፍ ሻርፕ ትዝታ ላይ ነው። እንደኛ ክራር ግን ዲ ሻርፕ ነው። ዲ ሻርፕ ኤፍ ጂ ኤ ሻርፕ ሲ ዲ ሻርፕ ነው የሚጫወተው። በዚህ መሰረት ዲ ሻርፕ ኤፍ ጂ ኤ ሻርፕ ሲ ዲ ሻርፕ ከሆነ እያንዳንዱ ኤፍ ሻርፕ ከሆነ በሻርፕ ነው የሚቀየሩት ማለት ነው። ከኤፍ ከላይ ይጀምራል ማለት ነው። ይህን መዝሙር እንዴት አድርገን መቃኘት እንዳለብን እናያለን ማለት ነው። በዚህ መሰረት ኤፍ የነበረችውን ከላይ ኤፍ ሻርፕ እናረጋታለን። ሁለተኛውን ግማሽ ጨመርን። ሶስተኛውን ጂ የነበረችውን ጂ ሻርፕ እናረጋለን። በጣም ጥሩ። ቀጥሎ ደግሞ ኤ ሻርፕ ራሱ ነው የሚሆነው። ቀጥሎ ሲ ነው። ሲ ሻርፕ እናረጋለን። በጣም ጥሩ። አሁን ይሄ ዲ ሻርፕ እንዳለ ነው መዝሙር ሆነ ማለት ነው። ቀኝቱ መዝሙር ኤፍ ሻርፕ ላይ ነው ማለት ነው። በዚህ መሰረት ዲ ሻርፕ ኤፍ ጂ ኤ ሻርፕ ሲ ዲ ሻርፕ የነበረውን ኤፍ ሻርፕ ጂ ሻርፕ ኤ ሻርፕ ራሱ ነው። ሲ ነበረ ሲ ሻርፕ አደረግን። ቀጥሎ ዲ ሻርፕ ነው። መነሻችንን ከኤፍ ሻርፕ አደረግን። በዚህ መሰረት መዝሙሩን መጫወት ትችላላችሁ አብራችሁ ባለበት የድምጽ መጠን ላይ ማለት ነው። ግልበጥ ቅኝት ማለት ከመደበኛ አንድ ቁጥር እቺ ስትሆን 2 3 4 5 6 የነበረው ከተለያዩ ቦታዎች ላይ ወይም ከዚህ በሚነሱበት ጊዜ ግልበጥ ይባላል ማለት ነው። ስለዚህ ወደ መሬት ላይ በምትጫወቱበት ጊዜ ባጭሩ ሰምታችሁ ከመቀዝበት መቃኘት የሚችሉበትና ሰዓት የማይወስድበት ሲስተም ነው እንጂ ዘማሪው ኤፍ ሻርፕ ስለተጫወተ እኛም ኤፍ ሻርፕ ላይ ሄደን መቃኘት የለብን። ኤፍ ቅርብ የሆነውን እዚህ ላይ የምንቃኝበት መንገድ ስለሆነ በዚህ መልኩ አጥኖት መልካም የጥናት ጊዜ